ህይወት ድራማ ናት። ህዝቡም ተዋናያን ነው። ጋድም ደራሲ ነው። እሱ የደረሰልን መተወን ሰዎች ከሱ ውጭ ብለው ነው ስቃይ የሚያዩት። መተዳደሪያ ያው ደላልነት፣ ችግኝንም ዘይትም እሸጣለሁ። ጫማ ለምን ይጨርሳል የድልላ ስራ። እኔ እንደው በገሬ ስለሚሄድ ተገላገልኩ እንጂ እሪ በከንቱ ቤት አለ ብለ ደርሰህ ስትመጣ ተከራየ ትባላለህ። አንዴ ኬንያ ኤምባሲ ትሄዳለህ። ሰውም ደግሞ መጠኑን አይችልም። ከጭቃ ተፈጥሮ አፈር ቤት ነው ብሎ እንደላቀቃል። ባዶ ጭንቅላቴን ከመሄድ ባዶ ግሬን ቤት ይሻላል። አሁን እንደውም ልማር ነው ትምህርት ቤት ልመዘገብ ስል ነው እኮ ግሬን የታመምኩት 15 አመት። አዎ እጠነቀቅለታለሁ። ለዛ ያለ አይኔ ነው። እግር ከሌለ ህይወት የለም። ሰው ማንነት እግር ነው በቃ። ባዶ ግርን ኮንክ ምግብ ቤት ሁሉ ያስወጣዋል። ለምን በቃ ባዶ ግርና ደሃና ብለ ስለሚያስ እዛ መጀመሪያ ለዘበኛው ብሩን ከፈልልኝ ብዬው ነው መባል። ታክሲ ላይ እየሰራው ነው እያለን ወያላነት ሰጣ እና ሱፍ ለብሼ ለንዴ አንዱ ሽማግሌ